ከዚህ በመቀጠል ስለዚህ መጽሐፍ ዳሰሳ የሚያቀርብልን ወንድማችን ጠንክር በመካከላችን አለ። ትንሽ ስለሱ ባክግራውንድ ልንናገርና እሱን ወደዚህ ጋብዛለሁ። ባለትዳር የአንዲት ሚስት ባል ሲሆን እግዚአብሔር በ5 ልጆችና በአንድ የልጅ ልጅ ባርኮታል። ዓለም ባንክ ቤቴል አጥባ ቃለ ሕይወት ቤተክርስቲያን በመሪነት በማስተማር በመስበክ ያገለግላል። በኤስአይኤም ኢትዮጵያና በፊባ ድርጅቶች የአፍሪካ ቀንድ የሚዲያ አገልግሎት አስተባባሪ ሆኖ ያገለግላል። የትምህርት ዝግጅቱም በስነ መለኮት የመጀመሪያ ዲግሪ፣ በማኔጅመንትና በሊደርሺፕ ደግሞ 2ኛ ዲግሪ አለው። እግዚአብሔር የተመሰገነ ይሁን። ወደዚህ ይመጣል እሱ ስለ መጽሐፉ ዳሰሳ ያቀርብልናል ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። ይሄ ስፍራና ማይክሮፎኑ በጣም ስለሚመች ብዙ ላለመቆየት ጥረት አደርጋለሁ እና ዝም ብዬ አልናገርም። የጻፍኩት ነገር ባነብ የበለጠ ጊዜ እንደዚህ ስለሚቆጥብ እንደዛ ነው ማድረጋው። ሁሉ ከጌታ የተነሳ ሆነ እና ሁሉ የሆነው ከጌታ ምሕረት ከጌታ ቸርነት የተነሳ ስለሆነ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ለእግዚአብሔር ክብር እናምጣ እስቲ። አሜን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። ከሁሉ በፊት የዚህ መጽሐፍ ደራሲ ልጅ ሳሙኤል አረጋን እግዚአብሔር በልብ ውስጥ ያኖረውን ደፍረህ በተሰማህ ልክ ስላመጣህልን እግዚአብሔር ይባርክ። የዛሬውን በዓል ያደመቃችሁ ሁሉ ልጅ ሳሙኤልን የረዳችሁ ሁሉ ተባረኩ። ቤተሰቦች፣ ቄስ የሺ እግዚአብሔር ይመስገን፣ ጓደኞች እንኳን ደስ ያላችሁ። የሳሙኤል የሚሳተፍበት ህብረት እንኳን ደስ ያላችሁ። የጠናቃ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንኳን ደስ ያላችሁ። ሁላችንም እንኳን ደስ ያለን። እግዚአብሔር ይመስገን። ሳሙኤል ልጆች አሉ እንዴ ከዚህ በፊት? ስለዚህ ይህ የመጀመሪያ ልጅህ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄ መጽሐፍ የመጀመሪያ ልጅ ማለት ነው። መጽሐፍ እንደ ልጅ ስለሚታይ እንኳን ደስ ያለ። እግዚአብሔር ይመስገን። ዛሬ ይህን መጽሐፍ በሁላችንም እጅ ሊገባ በመሰናዳቱ እናም በዚህ በዓል ላይ ተገኝቼ የመጽሐፉን ዳሰሳ እንዳቀርብ እድል ስለተሰጠኝ እጅግ አድርጌ አመሰግናለሁ። የመጽሐፉ ርዕስ ያው ብዙዎቻችሁ አይታችሁታል፣ ሰማያዊ ሰው። በጣም ትልቅ ርዕስ ነው። የተለየ አይነት ሰው ላይ ያተኩራል ማለት ነው። ምክንያቱም እኛ የምናውቀው የተለማመድነው አብረን የኖርነው ከምድራዊ ሰው ጋር ስለሆነ ሰማያዊ ሰው ምንድነው? አጓጊ እና የሚስብ አይነት ርዕስ ነው የተሰጠው። ስለዚህ ከዚህ አንፃር ጠንካራ መጽሐፍ እንደሆነ አይቻለሁ። ርዕሱ በራሱ ሰማያዊ ሰው የሚል ነገር አይምሮ እንድናነብ የሚያነሳሳ እንደሆነ አይቻለሁ። ደራሲው የዚህ መጽሐፍ ደራሲ ወይም ጸሐፊ ልጅ ሳሙኤል አረጋ ትውልድና እድገት የጠናቃ ሲሆን በትምህርት የጆካ ከዚያ መምደብር እናም በኋላ በሚዛን ቴፒ ዩኒቨርሲቲ በሲቪል ኢንጂነሪንግ ተመርቋል። በልዩ ልዩ መንፈሳዊ አገልግሎቶች አልፏል። የታዳጊዎች የወጣቶች ህብረት በማስተባበር በሁለተኛ ደረጃ ትምህርት ቤት በተማሪዎች ህብረት ኳየር፣ በዩኒቨርሲቲ የፋሚሊ ህብረት በመሪነት፣ በወንጌል በገጠር በጠናቃ ህብረት በመሪነት አገልግሏል። አሁን በኢቲሲ የስነ መለኮት ትምህርት ላይ ይገኛል። ያለፈባቸው መንገዶችና ከመንፈሳዊና ከአገልጋይ ቤተሰብ ተወልዶ ማደጉ ከእድሜው በላይ እንዲበስል አድርገውታል ብዬ አምናለሁ። እና ይህንን የምትረዱት መጽሐፉን ስታነቡ ነው። መጽሐፉ ስታነቡ ይሄ ይገባችኋል። እንዴት እንዳሰበ እንደዛ ልታስተውሉ ትችላላችሁ። በኔ እይታ የመጽሐፉ ዋና ዓላማ ነው ብዬ ያሰብኩት ለትክክለኛ ማንነት የተገባ ህይወት ወይም ኑሮ መኖር የሚል ጥሪ፣ ማንነትህን እወቅ እና ኑር። ያ ነው ስኬት፣ ይህ ነው እድገት፣
የሚል ዓላማ የያዘ መጽሐፍ ነው እና የመጽሐፉ አስፈላጊነት በዚህ አሁን እኛ ባለንበት ሁኔታና ዘመን ውስጥ የዚህ መጽሐፍ አስፈላጊነት እጅግ ከፍተኛ ነው። የዚህ ዘመን ቤተክርስቲያን ጸሎት፣ ጩኸት፣ ሩጫ ምድራዊ ብቻ የሆነ ይመስላል። ስኬት ምንድነው? በረከት ምንድነው? እግዚአብሔር የሚያስፈልግህ ለምንድን ነው የሚሉ ጥያቄዎችን አንድን ክርስቲያን ብትጠይቁ አሁን ያለንበት ትክክለኛ ቦታ ያሳዩናል። እናም በዚህ እጅግ በምድራዊ ነገር በተሳሰርንበት ዘመን ሰማያዊ ሰው፣ የሰማይ ኑሮ፣ ክርስቶስን መምሰል ነው ስኬት የሚል ጥሪ፣ ጩኸት በጣም አስፈላጊ ነው። ስለዚህ አሁን ላለንበት አሁን በዚህ ዘመን ላለች ቤተክርስቲያን ይሄ መጽሐፍ በጣም አስፈላጊ ነው እላለሁ። ሰማያዊ ሰው በአራት ምዕራፎች የተከፈለ መጽሐፍ ነው። ይህ መጽሐፍ እውነተኛ ዕውቀት እንድናገኝ እናም ደስ ይላል እንድንል ብቻ ሳይሆን የህይወት ለውጥ ጥሪ ያቀርባል፣ ይጮሃል፣ ይጣራል። አንደኛው ምዕራፍ የሰውነት ልክ፣ የሰውነት ባህሪ፣ ተፈጥሮ፣ ሰው ማለት ምን ማለት ነው ብሎ በመጠየቅ ይጀምርና እናም መጽሐፍ ቅዱሳዊ ተምሳሌቶች ያነሳል። ምድራዊ ሰውና ሰማያዊ ሰው ያነጻጽራል። ከዚያም ሰማያዊ ማህበረሰብ አለ ብሎ ያንን ማህበር ያስተዋውቃል። እግዚአብሔር የፈለገህ አይነት ሰው መሆን ከፈለክ ትችላለህ። ምሳሌ ሆኖ ያለፈ አለ፣ እርሱን ምሰል ብሎ ይሞግታል። ምዕራፍ 2 የሰማያዊ ሰው ምንጩ፣ መነሻው፣ መዳረሻው ላይ ያተኩራል። ሰው ምንጩ ከእግዚአብሔር ነው፣ መዳረሻውም ሰማያዊና መንፈሳዊ። በእግዚአብሔር ልጅ መልክ መታደስ፣ መቀየር፣ መለወጥ አለብህ። ከእርሱ ጅማሬና ፍጻሜ መማር፣ ከዘላለም አንጻር በዓላማ ስለመኖር ጥሪ ያቀርባል። ሶስተኛው ምዕራፍ ሰማያዊ ከተማ፣ የዚያ ከተማ ማንነት፣ የዚያ ከተማ ነዋሪዎች፣ የዚያ ከተማ ባህልና ኑሮ፣ የከተማዋ ዜጎች ላይ አስደናቂ እይታ ይገልጻል። አማኞች ወደዚያ ከተማ የሚመራቸው ነገር ምን እንደሆነ ያሳያል። ከዘላለማዊ አምላክ ከመላእክቶች ጋር የሚኖር ኅብረት አስደናቂነት ይስላል። በዚያ ከተማ ዜግነት ማግኘት፣ ቅድስና እናም የመለኮት ዓላማ ይገልጣል። በዚያ ከተማ ካሉ ነገሮች አንዱ የክርስቶስ ደም ነው ይላል። ለምን? እንዴት? በከተማ ነዋሪዎች፣ በከተማ ውስጥ ካሉ ነገሮች የክርስቶስ ደም ነው ይላል። መጽሐፉን አንቡት ምን ማለት እንደሆነ። አራተኛው ምዕራፍ ሰማያዊ የኑሮ ዘይቤ ላይ ያተኩራል። ሰማያዊ ማንነትን መለማመድ፣ መኖር፣ በመንፈስ ቅዱስ መመራትና ለመንፈስ ቅዱስ መገዛት፣ መለኮታዊ ማንነትን መካፈል፣ የመንፈስ ቅዱስ ፍሬ ማፍራት፣ በዚያ ህይወት የሚኖር ፍትህ፣ ፍቅር እናም ጽናት የሰማያዊ ዜጎች መለያዎች ናቸው። እጅግ በጣም አስፈላጊ የሆነ ዕውቀት ማግኘት ብቻ ሳይሆን እግዚአብሔር ላንቺ ያሰበው ህይወት በረከት ምን እንደሆነ መረዳትና ለዚያ ህይወት የምትበቃበትን ኑሮ ያሳያል። የትኩረት ቦታዎችና አስፈላጊነት በዚህ መጽሐፍ ከኔ እይታ ማለት ከጻፊው ያየኋቸው፣ አንደኛው ዓላማ። ብዙ ሰዎች እንዳው ዝም ብለው ይኖራሉ ይላል መጽሐፉ። ከቤተሰብ፣ ከባህል፣ ከማህበረሰባቸው በወረሱት አይነት ህይወት በተዋረድ የተቀበሉት ህይወት ያ ትክክል አይደለም። ለምን ብለው አይጠይቁም። ትክክለኛ ማንነት የሚገኝበት ቦታ ሀብት፣ ከማህበረሰብ ወይም በዙሪያቸው ባሉ ትልቅ ቦታ ከሚሰጣቸው ነገሮች አይደለም። ሰው ማንነቱን ለመረዳት ፈጣሪው ጋር መድረስና መጠየቅ አለበት። በዘመኑና በዙሪያችን ባሉ ነገሮች ሳንወሰድ ለምን እንደታቀድን በምን ዓላማ እንደተፈጠርን መረዳት እጅግ አስፈላጊነት ላይ ያተኩራል። ይህ ለአንድ መንፈሳዊ ሰው እጅግ አስፈላጊ ጉዳይ እንደሆነ አየሁ ከመጽሐፉ ማለት ነው። ሁለተኛው ውድቀትና ተሐድሶ፣ የሰው ልጅ ሁሉ ውድቀት ከመጀመሪያ ከታሰበው ማንነትና ክብር መውደቅ በማንሳት እውነት ላይ አይደራደርም መጽሐፉ ወይም ጸሐፊው። እጅግ አስፈላጊ የነበረ ማንነት ከውድቀት የተነሳ አጣን። ነገር ግን በዚህ አያበቃም፣ ተስፋ ያሳያል። እንደገና መነሳት፣ ወደ እግዚአብሔር ዓላማ በመመለስ
ላጣው ማንነት ይገባኛል ብሎ እንደገና ወደዚያ ክብር መመለስ የሚቻልበት መንገድ ያሳያል። ስኬት የወደቀ ማንነትን ተቀብሎ መኖር አይደለም። ስኬት ከእግዚአብሔር እንዲሆን የፈለገው ማንነት ጋር መድረስ ነው ይላል። እዚያ ጋር ለመድረስ ድፍረት፣ ጽናት፣ እምነት ያስፈልጋል። ውድቀት መጨረሻ አይደለም፣ መንፈሳዊ ድል አለ። ያ ድል ከወደቁበት ማንነት ተነስቶ እግዚአብሔር ወዳቀደው ማንነት ጋር መድረስ ነው እያለ ያደፋፍራል። ይህ ለሰው ልጆች ሁሉ እጅግ አስፈላጊ ጉዳይ ነው፣ መነሳት፣ መታደስ። ሶስተኛው እውነተኛ ማንነት። በዚህ ጉዳይ ላይ ደፋር ነው ልጅ ሳሙኤል። አጋጣሚ አይደለህም። ገና ዓለማት ሳይፈጠሩ ገና ምንም ሳይኖር በእግዚአብሔር ልብ አእምሮ ውስጥ ነበርክ። ያንተ መዳረሻ በዚህ ምድር ኖረህ ከምትጨርሰው ዘመን በላይ ነው፣ ያለፈ ነው። በዚህ ምድር ሮጠህ ለፍተህ ከምታገኘው ቁስ ይበልጣል። አሁን ካለህበት ማህበራዊ አቋም በላይ ነው። እውነተኛ ህይወት ማንነት ማለት በእግዚአብሔር የታየ ዘላለማዊ መንፈሳዊ ሰማያዊ ማንነት ነው። ይህ ማንነት በቀላሉ የሚጠፋ ሳይሆን በዘላለም ላይ ስር የሰደደ በዚህ ምድር ባሉ ሁኔታዎች ሳይሆን በማይለወጥ በእግዚአብሔር ዓላማ የተቀረጸ ነው። ይህን ካወቅ ከተረዳህ በፍጹም ሰላም ውስጥ ትኖራለህ ይላል ይህ መጽሐፍ። አራተኛ በእግዚአብሔር ቃል የሚሆን ተሐድሶ፣ መለወጥ። ስለ ተሐድሶ፣ ስለ ለውጥ፣ ስለ መታደስ ብዙ ይናገራል። ያ ለውጥ የሚጀምረው በእግዚአብሔር ቃል ነው። በዚህ ዘመን ለቃሉ ትኩረት መሰጠቱ እጅግ በጣም ደስ ብሎኛል። በጭብጨባ ነው እንደው ብታመሰግኑልኝ፣ በእውነት በጣም አስፈላጊ ስለሆነ ከእግዚአብሔር ቃል ምን ያህል እንደራቅን እናም አሁን ለመታደስ ለመለወጥ ወደ ቃሉ መጥተን በቃሉ ራሳችን መፈተሽ ማየት እንዳለብን በብርቱ ያሳስባል። ያ እንደው ይሆናል ብለን የምንጠብቀው ሳይሆን ኃላፊነት ወስደን መንፈሳዊ ዲሲፕሊን፣ ስነ ስርዓት እናም በቃሉ ላይ ፈጽሞ ያለ ማመቻመችን ይጠይቃል። ተሐድሶ ውጫዊ ለውጥ ብቻ አይደለም። ተሐድሶ ለውጥ ውስጠትን ማየት፣ መፈተሽ፣ መረዳት፣ ማወቅ እናም በህይወታችን ያሉ ማመቻመቾችን መጣል ነው ይላል። የእግዚአብሔር ቃል እንደ መስታወት እናም እንደ ካርታም ነው። ማንነታችንን ያሳያል እናም ወደየት ማምራት እንዳለብን ይመራናል ይላል ይሄ መጽሐፍ። ኢየሱስ ክርስቶስ ምሳሌያችን ነው የሚል ሐሳብ አለ። በዚህ ረጅም እጅግ አስፈላጊ በሆነ የህይወት መንገድ መሃል ላይ የሚቆመው ክርስቶስ ነው። ማዕከላዊ ቦታ ላይ መቆም ያለበት ክርስቶስ ነው። እርሱ ማዕከል ነው። የሰማያዊ ሰው ማንነት ፍጹም ምሳሌ ነው። እርሱ ፍጹም አምላክ፣ ፍጹም ሰው ነው። እርሱ በጥበብ በጸጋ እናም በመታዘዝ የኖረ ነው። አዲስ ፍጥረት ለመሆን አንድ ሰው የግድ ዳግም መወለድ ይኖርበታል። አዲስ ማንነት እዚህ ይጀምራል። ይህ የለውጥ ጉዞ መጀመሪያ ነው። ኢየሱስ ክርስቶስ አዳኝ ነው፣ ደግሞ ምሳሌያችን ነው። ብዙ ጊዜ ትኩረት የምናደርገው የማዳኑ ስራ ላይ ነው። ትክክል ነው። ግን ደግሞ ከዳንን በኋላ የምንከተለው ምሳሌያችን ነው ኢየሱስ ክርስቶስ። በዚህ በወደቀው ዓለም እንደ ሰማያዊ ሰው እንዴት መኖር እንዳለብን ኢየሱስ ክርስቶስ አሳይቶናል። እርሱን እንከተል ይላል ይሄ መጽሐፍ። ስድስተኛው ሰማያዊና ምድራዊ ማህበረሰብ በንጽጽር። ምድራዊ ማህበረሰብ ያልተደላደለ የተበላሸናም ሁሌም የሚለዋወጥ ነው። ይህ ማህበረሰብ ለሰይጣን ተጽዕኖ የተጋለጠ እናም እሴቱን የሚቀያየር ነው። ነገር ግን ሰማያዊ ማህበረሰብ ዘላለማዊ፣ የማይለዋወጥ እናም በእግዚአብሔር ትእዛዝ ላይ ስር የሰደደ ነው። በዚህ ማህበረሰብ ውስጥ ለመኖር መንፈሳዊ ማንነት መላበስ ያስፈልጋል። የዚህ ማህበረሰብ አባል መሆን ዝም ብሎ የሚሆን አይደለም። መለወጥ፣ ስነ ስርዓት እና በሰማያዊ ልክ አስቦ መኖርን ይጠይቃል። ይህን ጥያቄ እኛም መጠየቅ ያለብን እንደሆነ አስቤያለሁ። የሰማያዊ ዜጎች በፍትህ ጉዳይ ዝም ሊሉ አይችሉም። ለተጨቆኑ በሙስና ጉዳይ፣ ለድሆች በመሟገት ድምፃቸውን የሚያሰሙ ናቸው። በዚህም የክርስቶስን ፍቅር በተግባር ያሳያሉ። መንፈሳዊ ስኬት ማለት በዚህ ምድር ባለ ሀብት የሚለካ ሳይሆን በእውነተኛ ማንነት በመኖር የሚታይ፣ በጸሎት፣ በዘላቂ ፍሬ፣ በጽናት የሚረጋገጥ ነው። ይህ ሰማያዊ የኑሮ ዘይቤ በእግዚአብሔር ፍቅር የሚታገዝ ነው። ያም በእውነተኛ ህይወት እናም በጽናት እንድንተከል ያደርገናል። መደምደሚያ፣
ይህ መጽሐፍ ሞጋችም አነሳሽም ነው። ፍጹምነት የማይደረስበት እንደሆነ ይረዳል። ቢሆንም ግን በክርስቶስ ላይ ማተኮር አስፈላጊነት ላይ አጽንዖት ይሰጣል። ተሐድሶ ለውጥ እጅግ አስፈላጊ ነው። ምክንያቱም ትውልዱ ሚዛናዊነት፣ ፈሪሃ እግዚአብሔር አጥቷል። ከልክ በላይ ለዓለማዊ ነገሮች የሚያመቻምች ነው። የሕይወት ሩጫ በዚህ ምድር ባሉ ብዙ ድምጾች የተደናቀፈ ሳይሆን ግልጽና በክርስቶስ ላይ ያተኮረ መሆን አለበት። እውነተኛ ስኬት ክርስቶስን ወደ መምሰል ማደግ እናም የሕይወት ሩጫን በታማኝነት ሮጦ መጨረስ ነው ይላል። አንድ ምሳሌ አጠር ያለ ሰዓት አለኝ ትንሽ አንድ ሁለት ደቂቃ ልናገር። አንድ ምሳሌ ከሌላ መጽሐፍ የዚህ መጽሐፍ እንደው እንደ ሰመሪ ይሆናል ብዬ ስላሰብኩ አንድ ጸሐፊ እንዲህ ይላል። አንድ ቀን ጠዋት መኪና አላችሁ እንበል። አሁን ሁላችሁ መኪና አላችሁ እና ጠዋት ተነስታችሁ ብዙ የምትፈጽሙት ጉዳይ አለ በቀኑ እና ወጣችሁ ልክ መኪናችሁን ስታስነሱ የስልክ ጥሪ መጣ። ልክ ስልኩን ስታነሱት ከልጆቻችሁ ከሚስታችሁ እንኳን የቀረበ በጣም ወዳጅ የሆነ ሰው ትላንት ከናንተ ጋር የነበረ ምሽት ከናንተ ጋር የነበረ ሰው አርፏል ይነገራችኋል። መኪና ውስጥ እንደገባችሁ ቤት ገብታችሁ እንኳን ልብሳችሁን ሳትቀይሩ እየበረራችሁ ለቅሶ ጋር ትሄዳላችሁ። ልክ እዛ ጋር ስትደርሱ ሰው ሁሉ አልቅሶ ያወራል። አሁን አልቅሶ ጨርሶ ሞሬ ማውራት ይጀምራል። ቤተሰብ እዛ አለ፣ ጓደኞች አሉ፣ የቤተ ክርስቲያን ሰዎች አሉ፣ የሰፈር ሰዎች አሉ። እንዲህ ቁጭ ብለው ያወራሉ። እናንተ ግን ወይ አንተ መሃል ላይ ቁጭ ብለሃል። ጆሮ የሁሉም ይሰማል። ቤተሰብ የተባሉ ሰዎች ቁጭ ብለው ሲያወሩ ትሰማለህ። የመስሪያ ቤት ሰዎች ሲናገሩ፣ የቤተ ክርስቲያን ሰዎች ጓደኞች ሲያወሩ ትሰማለህ። በንግግራቸው ውስጥ አንድ ነገር ትሰማለህ። የሚያነሱት ያንተ ስም ነው። ለካ የሞትከው አንተ ነህ ማለት ስትሰማ ስላንተ ነው የሚያወሩት። እና የዛኔ የምትሰማው ነገር ምን ቢሆን ነው በጣም ደስ የሚያሰኝ? አንተ ሞተሃል፣ ሰዎች ስላንተ ያወራሉ፣ አንተ እየሰማህ ነው። ምን ሲያወሩ ብትሰማ በጣም ደስ ይልሃል። ያንን መስማት የምትፈልገውን ነገር ዛሬ መኖር ካልጀመርክ በተሳሳተ መንገድ ላይ ነህ። ያንን ኑር የሚል መጽሐፍ ይመስለኛል። እግዚአብሔር ይባርካችሁ። ተባረኩ።